አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ያላችሁ ያለው አልሐምዱሊላህ። ዛሬ በጣም በሳዛኝ ዜና ነው የመጣሁላችሁ። አብርሽ የቄራውና ባለቤቱ እንዲሁም አንድ ሰው አለ፣ ሶስት ሆነው የመኪና አደጋ እንደደረሰባቸው ዞር ዞር ስል ሚዲያ ላይ ቲክቶክ ላይ ሰማሁኝ ማለት ነው። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። አብርሽ እንደምታውቁት የስደተኞች አባት ነው። ያው ስደተኞች ለእኛ ይጮሃል፣ በወደቅንበት ሰዓት ያነሳል፣ ይደርሳል በቻለው አቅሙ በፈቀደው ያህል እንዲሁም ደግሞ አንዳንድ መረጃዎችን በማስተላለፍ ከሌቦችም እንትን ከማለት በማንቃት የምናውቀው ወንድማችን እጅግ በጣም መልካም ስራዎች አሉት እና ይሄ ነገር ደርሶበታል ሲሉኝ በጣም ነበር የደነገጥኩት። እውነት ለመናገር ወደ ሚዲያ አልመጣም እንጂ ይሄ ነገር እንትን ካለ ቆየ መሰለኝ፣ አንድ ሳምንት ምናምን ይሆነዋል እና እሱም ወደ ሚዲያ አላወጣውም ነበረ። አሁን ከአቅሙ በላይ ሲሆን ነው ወደ ሚዲያ ይዞት የወጣውና እጅግ በጣም አዝኛለሁኝ። እሱም ቀላል ጉዳት ነው የደረሰበት፣ እሷ ግን በጣም እንደተጎዳች ባለቤቱ ማለት ነው በጣም ጉዳት እንደደረሰባት ተናግሯል። አላፊዋን ይመልስላት ኢንሻአላህ። ያው የኢትዮጵያ ሕዝብ በቻለው በገንዘብም በዱዓ በጸሎትም እንዲያግዘው ነው ያስተላለፈው መልእክት እና ነገ የማሰባሰቢያ እንትን ፕሮግራም አለ ማለት ነው። ነገ እንትና ቤት ተስፍሽ ሀረር ነው የሚለው ሀረርጌ እሱ ጋር ማለት ነው። እሱ ነው ለሱ ቮይስ ልኮለት ቮይሱን ደግሞ አዳምጠናል። ሁላችንም ተለቋል ቲክቶክ ላይ እና እኔ ሰውን ቪዲዮ መጫን ስለማልችል ነው ድምፁን ያላመጣውላችሁ እና ሁላችንም በአቅማችን እሱ ለእኛ በጣም ብዙ ባለውለታችን ነውና የአቅማችንን የቻልነውን ለሚስቱ ብንረዳ እንድትታከም በማድረግ ያኔ እንድንተባበረው ነው ለተስፍሽ ሪከርድ ያደረገለት ማለት ነው። እኔ ደህና ነኝ። ያው ባለቤቴ ግን ጉዳት ደርሶባታል። ያኔ የአጥንት መሰበር ገጥሟት እሱን እንትን ታክማ እሱ ተሽሏት ቤት መታ ነበራለ። እንደገና ደግሞ ሌላ የኩላሊት ኢንፌክሽን ሌላ በሽታዎች ተጨማምረው እንደገና ኮማ ውስጥ እንዳለች በጣም የታመሙ ሰዎች የሚገቡበት ቦታ ማለት ነው እዛ እንዳለች ነው የተናገረው። እስካሁን ድረስ በራሴ የቻልኩትን የአቅሜን አድርጌያለሁ። ካሁን በኋላ ደግሞ እናንተ እንድታግዙኝ። እኔ ወደ ሚዲያ እንዲወጣም አልፈልግም ነበረ፣ ነገር ግን ከአቅሜ በላይ ሲሆን እኔ ከዚህ በፊት ጠይቄ አላቅም። አሁን ግን የኢትዮጵያ ሕዝብ እንዲረዳኝ እፈልጋለሁ። የቻለ በገንዘቡ ያልቻለ ደግሞ በዱዓ በጸሎቱ እንዲያስቡኝ ብሎ ለተስፍሽ ሪከርድ አረገለት። ተስፍሽ ደግሞ ያው ቪዲዮ ሰራበት ማለት ነው። እንዲሁም ነገ የማሰባሰቢያ ፕሮግራም እንዳለ ተናግሯል ማለት ነው። ሁላችሁም እዛ ላይ በመሄድ ያቅማችሁን ብታረጉ ብናዋጣ ሚስቱን ብናድንለት ብናሳክምለት ደስ ይለኛል ማለት ነው። ያኔ መልካም ሰው ቢረዳ ከዚህ በፊት ብዙ ነገር ለኛ ሲያደርግ ነበርና ዛሬ ደግሞ ይሄ ነገር እሱ ላይ ሲደርስ ከጎንህ ነን አለን እህቶችህ ማለት አለብን ማለት ነው። በጣም ከባድ ነው በሰው ሀገር። አላህ ከእንደዚህ አይነት አደጋ ይጠብቀን፣ አላህ ይጠብቀን እህቶች ወንድሞች። በሰው ሀገር ከባድ ነው የመኪና አደጋ መድረስ ማለት ነው። እኔ በሰው ሀገር ራሴንም አይመመኝ ለማንም ስደተኛ ራስ ምታትም አልመኝለትም። እንኳን እንደዚህ አይነት ከበድ ያለ ከባድ ነገር ይቅርና ራስ ምታት ራሱ አልመኝም በሰው ሀገር። አላህ ይጠብቀን። አላህ በሰላም ለሀገራችን ያብቃን። ከመጥፎ ነገር ከምንሰማው ነገር ከምናየው ነገር በሙሉ አላህ ይጠብቀን። እሱም ባለቤቱም አላህ አፊያቸውን ይመልስላቸው። እንግዲህ ሶስተኛው ሰው ሹፌሩ ይሆናል። ብቻ ላቅም ያ ሰው ምን ላይ እንዳለ ስለዛ ሰው አልተናገሩም። የተጎዳ ሁሉ አላህ አፊያውን ይመልስለት ማለት ነው። አላህ ጤናውን ይመልስለት ኢንሻአላህ። የቻላችሁ እንግዲህ እንደነገርኳችሁ በገንዘብ እርዱት፣ ያልቻላችሁ ደግሞ እንደዚህ ዱዓ እያረጋችሁ በዱዓችሁና በጸሎታችሁ አስቡ ትላችኋለሁ። ውድ ቤተሰቦች ከእንደዚህ አይነት አደጋ ሁላችንም ይጠብቀን። በጣም ከባድ ነው። ራሳችሁን ተጠንቀቁ። በጣም ከባድ ነው ማለት ነው። ሹፌር ሆናችሁ እየተጠነቀቃችሁ እያያችሁ እንዲሁም ተሳፋሪውም እንደዛ እና በጣም ከባድ ነው። እንደዚህ አይነት በሀገራችንም የመኪና አደጋዎች በተለያዩ ቦታዎች ይከሰታሉና ያልታሰበ አደጋ ነው። ሳናስበው ህይወትን የሚነጥቅ በሽታ የሚነጥቅ ነው ማለት ነው። እናላችኋለሁ እኛንም ቤተሰቦቻችንም ከእንደዚህ አይነት አደጋ ይጠብቀን እያልኩ ውድ ቤተሰቦች እንግዲህ ለቤት አዲስ የሆናችሁ ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። ያው ቪዲዮ እየሰራሁ አይደለም እየጠፋውኝ ነው። እስኪ እመጣለሁኝ ካሁን በኋላ ላለመጥፋት እሞክራለሁ። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት አላህ ሰላማችሁ ያብዛልኝ።
እወዳችኋለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ፣ አሳድጉኝ፣ ከጎኔ ሁኑ። የሀገሬ ልጆች ማለት ነው፣ የእኔ ቢጤ ስደተኞች እናንተ ናችሁ። ያው አብዛኞቹ የእኔ ዩቱብ ቻናል ተመልካቾቼ ና አበረታቱኝ ለማለት ያክል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።